ተረጋጋ። አሁን ሁለቱንም ሴቶች ይዣቸው እየመጣሁ ነው። ከዛ በፊት ግን የብሌን ድምፅ መስማት እፈልጋለሁ። ሰላም የሩሃማ ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን ሰላም ነኝ። መግባት ማውጣት፣ ስራ፣ ጤና ሁሉ ሰላም፣ እኔ ጋር ሁሉ መልካም፣ ሁሉ ሰላም። ለቤቴ አዲስ የሆናችሁ እንኳን በደህና ወደ ቤት የመጣችሁ፣ እንዲሁም እህት ሙስሊሞቼ ሰላም ብያለሁ። ለቤቴ አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰቡ ነው ያልኩኝ ስለ አደይ። እስቲ የአደይ አፍቃሪዎች አደይ በእናታችሁ ጎብዛ ነበር። በጣም ነበር እያደነኳት፣ ጎበዝ ብያት ነበረ። መጨረሻ ላይ ወይኔ ጉድ ሰራና ተብየው ምን አለ እዛው እንደም እንደ ቆለፈች እነ ባርኮት ምናምን መተው እንደው እውነቱን ትንብሎት ነበረ ጥሩ። ያው መጨረሻ ላይ እኔም ነግርሻለሁ ነይ ላሳይሽ ምናምን ብሏት ሸወዳት። ያው እሷንም እዛው እስከተዋት በቃ እንግዲህ እና የፍቅር ተንኮል ሴራዋ እንግዲህ እየጨመረ ነው፣ ቀን በቀን እየጨመረ ነው። በዛ ደግሞ ቤዛም የባርኮት ፍቅረኛ አለችበት። እንጃ ድራማ ወይኔ በጣም እንጃ ግራ ነው የሚያጋባው። ከባድ ነው። የናኦል ታሪክ በጣም ነው የሚያሳዝነው እና የናኦል ፍቅረኛ እንጃ ማለት የናኦልን እናት ለማትረፍ ነበር ገላዋን ለአረብ ምሸጠው። እንደዚህ እያረገች ያሳከመቻት ነበረ። ከዛ እናትየው የናኦል እናት ግን ያ ሞታለች፣ አልተረፈችም፣ ያ ሞታለች። ግን ቢሆንም ይሄ ደግሞ አያውቅምና የናኦል ማን ነበር ስሟ? ናኦል ፍቅረኛውን ይደበድብ ነበረ። የዛ ጊዜ ነው ፍቅር እንትን ምንድነው ቪዲዮ ምናምን አንስታ ለፖሊስ ነው የምናገረው ብላ በዛ መሰለኝ በማስፈራራት ወደ ቤታቸው እሱ ገብቶ አው አደይ ነበረ እሷ እንደው ፍቅር ሴራዋ ማለት ነው። አደይ ነበረ እንደ አስወግጃት የሚፈለገችው፣ ግን እሱ ደግሞ እንትና ናት እያቀለለችው። ያው ሊዱ የዋማ አይደለች፣ ሰውን ዝም ብላ ነው የምታምነውና ያው እሷ ናት እያቀለለችው። እሱ ደግሞ ወደዚህ ስራ መጣ። ይሄን ስራ ደግሞ እሱ ለከ የጀመረው ፍቅረኛው ለማዳን ነው እና ደግሞ እሷን መልሶ ለመውሰድ ነው ይሄን ስራ እየሰራ ያለው እንጂ ወዶ አይደለም። ቢሆንም ታሪኩ ቢያሳዝንም ግን እንደዚህ ማድረግ የለበትም። በጣም ነው ያዘንኩት። ብቻ አላውቅም። አሁንም ድረስ ደግሞ ፍቅር ግግም ወይኔ ፍቅር አሁን ፍቅር እንዴት ነው እሷ የምትለው እኔ ናኦልን እስር ቤት ነው የማሳስረው ብላ ነው የምታስበው። ግን አሁን እኔ እንጃ ማን አሁን ሶስቱም በቃ እያዛሉ ናኦል፣ ፍቅርና ቤዛም። የቤዛ ነገር ከተገለጠ ያው ተገለጠ፣ የቤዛ ነገር ከተሸፈነላት አላቅም። ብቻ ግን እኔ እንጃ ዳይመንድ እና ኪንጎ ጥሩ ስራ እየሰሩ ነበር። ግን መሀል ላይ ዳይመንድ ማለት ያው እንግዲህ እነሱ የሚያምናቸው ሰው የለም። ለዛ ብሎ ዳይመንድ እምቢ ያለ እንጂ እኮ እስከ መጨረሻው እንትን ብሎ የሆነ ፍንጭ እያገኙ ነበርና የአደይ መልካምነት የእውነት ማለት ማይረሳ ነው። የአደይ መልካምነትና ማይረሳ ነው። አስቡ እንግዲህ ሊዲያም የሰደበቻት ያመናጨቀቻት ነበርና እንደ ሰው አታያትም ነበር። ግን እሷ ያው አደይ እንግዲህ ሁሌም መቼም መልካምን በማለት ክፉን በመልካም ነው እንጂ ክፉን በክፉ አይደለም የምትመልሰውና አደይ ሊዲያ ለማዳን ነበረ ሄደችውስ። ግን እሷም ለሊዲያ ብላ እሷም እዚያው ጦስ ውስጥ ገባችና በጣም የሚያጓጓ ፓርት ላይ ነው ያለቀው ይመስለኛል። እስቲ እናንተ በኮሜንት አስቀምጡልኝ እስቲ። እኔ አሁን ምን እንደምል ታውቃላችሁ? አዳይነ ሊዱ ይተርፋሉ አይዱም። ናኦል ደግሞ
ያው እንደሚያዝ አድርጌ ነው የማስበው እርግጠኛ። ምክንያቱም አደይም ጠፍታለች። ስለዚህ ለናኦል በጣም ችግር ውስጥ ነው ያለው እና ናኦል አሁን እንትን ይላል ቢፈለጋል ወይ ሊያዝም ይችላል። ግን ሊዱና አደይ ይተርፋሉ ባይ ብዬ ነው የማስበው። እስቲ ደግሞ እናንተ በኮመንት ላይ አስቀምጡልኝ። በጣም ነው እየጓጓሁት ማለት ምን እንደሚፈጠርም አይታወቅም። እኔ እንጃ አላቅም። ሊዱና አደይ ብተርፉ ደስ ነው የምለኝ። ናኦል እርግጠኛ ነኝ ናኦልና ፍቅር መታሰር ነው ያለባቸው። አብሶ ደግሞ ፍቅር ማለት ነው ፍቅር ዋጋን ማግኘት አለባት። እስቲ ፍቅር ትታሰር የምትሉ በኮመንት አስቀምጡልኝ። እስከ ቀጣይ ቪዲዮ መልካም ቆይታ